ትውስታ ትዝ ይለዋል። ቲያንም ይህን ስታውቅ ወዲያው የቤተሰቦቹ ትውስታ ወዳለበት መንደር ይዛው ትሄዳለች። ዣን እና ጓደኛው ከ10 ዓመት በፊት በመንደር እያለፉ ታላቅ መብረቅ ተመልክተው ነበር። የዣን አባትም ሰይጣንን እየተዋጋው ነበር። ማሸነፍ እንደማይችለው ሲገባው መብረቅን አስነስቶ ሁሉንም ነገር እንዳልነበር ያደርገዋል። እሱና ጓደኛውም ነቅተው ወደ መንደሩ ተመልሰው ሲያዩ ሁሉም ሰው ሙተው ያገኛሉ። ዣንም ይህን ያደረገውን ሰው እንደሚበቀለው ለራሱ ቃል ይገባል። ማስተሩንም ጎበዝ ተፋላሚ እንዲሆን እንዲረዳው ለምኖታል። ከዚያም በኋላ ዣን ለ10 ዓመት ያክል ሰለጥን ቆይቷል። ነገር ግን ለዚህ ማን ጥፋተኛ እንደሆነ ማወቅ አልቻለም። ታሪካችንም ሲቀየር የኩንግፉ አስተማሪዎች የሆኑ የተሰበሰቡበትን የኩንግፉ ጫፍ እንመለከታለን። ሴቶችንም የምታሰለጥነው ሴት ማስተር ከነሱ መሃል ተገኝታለች። እናም ሁሉንም ተማሪዎች የሚያሳትፉበትን ውድድር መስራት እንዳለባቸው ይወያያሉ። ሴቷም ማስተር የሷም ተማሪዎች መወዳደር እንዳለባቸው ተናግራለች። የሷም ተማሪዎች በጣም ጎበዝ ናቸው። ማታ ላይም የሷ ተማሪ የሆነችው ዣንን ለማየት ብዙ ተማሪዎች ይሰበሰባሉ። ከመሃል ዣንን ከኋላ ያሉ ልጆች ይገፈትሩትና ፊት ለፊት ይወድቃል። ዣንም ትናንሽ እንስሳት ትለቅበትና ቆዳው ይበለሻሻል።